አንዴ ሂሻም ኢብኑ አማር የሚባል አንድ ግለሰብ መስጂድ ገባ። ከሌላ ሀገር ነው የመጣው። አባቱ ቤቱን ሸጠና 20,000 ድርሃም ትልቅ ብር ነው ያን ትልቅ ብር ነው ሸጠና ብሩን ሰጠው። ሄድና ኢማሙ ማሊክ ጋር ሄደ ሐዲስ ቀርተናል። እንዲህ ነበር ድሮቹ የሚያረጉ። ሌላው ታቢዒን ምን ይላል? አባቴ ቤቱን 70,000 ድርሃም ሸጠና አሁን 70 ሚሊዮን ሊሆን ይችላል 70,000 ሐዲስ እንጂ እንዳላይ ይይዝሃልኛል። በ70,000 ብር 70,000 ሐዲስ ይፈልጋል። ውጣ ከቤት ያለ መጥቼ ተምሬ ተመለስኩ ይላል። እንዲህ ነበር ልጆቻቸው የሚልኩት። 20,000 ድርሃም ቤቱን ሽጦ ሂሻምን ወደ ኢማሙ ማሊክ ላከ። ሂሻም የሳቸውን የትምህርት አስተማማር አያውቅም። መስጂድ ገባ፣ ቁጭ አለ። ከዛ እኔ ሐዲስ ልቀራን የመጣው ሐዲሱን አንብቡብኝ አላቸው። ተቆጡ። እሳቸው በእሳቸው አስተምህሮት ሚማር ነው እንጂ የሚያነበው እሳቸው አይናገሩ። ሐዲሱ ይቀራል፣ ይተነትናል። ንገሩኝ እንጂ አላቸው። አንተ አንብብ አሉ። አረ እርሶ ያንብቡ ተከራከራቸው። አስወጡት። ይሄ አደብ ቢሳል የእሳቸው እዛ ያሉ ጥበቃዎች አወጡና 17 ጅራፍ ገረፉት። ውጭ ያለቀሰ ጠበቃቸው። ጨርሰው ሲወጡ አባቴ 20,000 ድርሃም ቤቱን ሽጦ ሐዲስ ቅራ ቢለኝ እርሶ ይደበድቡኛል፣ አላህ ዘንድ እፋረዳቸዋለሁ አላቸው። ደነገጡ እሳቸው። ታዲያ በምንድን ነው ይቅር የምትለኝ አሉት። በቃ በመቱኝ ልክ ሐዲስ ያስተምሩኝ አላቸው። 17 የተገረፈው 17 ሐዲስ እንደቆሙ አስተማሩት። እሱን ሐፈዘና ያ ኢማም አላቸው ዱላውን ጨምርና ሐዲሱን ጨምረኝ አላቸው። የሳቸው መጅሊስ ስርዓት የሰፈነበት ነው። መቅለብለብ የለም። ባለፈው ኢማሙ አቡ ሐኒፋን አንስተናል። የአቡ ሐኒፋ ደግሞ እንደዚህ አልነበረ። ተማሪዎቻቸው ጋር ሐሳብ እየተለዋወጡ ነበር የሚወያዩት። አንዳንዴ ይላሉ ኢማሙ አቡ ሐኒፋ ሲሳሳቱ ተሳስተሃል ይሉኛል አሉ ተማሪዎች። ኢማሙ ማሊክ ጋር እንደ የለም ጸጥ ነው። እዛ የሚቀመጡ ተማሪዎች ተጨማሪ ዕውቀት ከፈለጉ አዲስ ሰው ሲመጣ ጥያቄ ይሰጡታል። ጠይቀው ብሎ ጥያቄ ይጠይቃል። እንደገና ደግሞ እንዲህ ቢሆንስ በለው ይለዋል። እንዲህ ቢሆንስ አዲስ ነው አያውቅም። እሱን ተጠቅመው ነው ሐሳባቸው የሚገልጹ። ለሐዲስ የተለየ ክብር፣ ለነብዩ አለይሂ ሰላቱ ወሰላም ንግግር የተለየ ቦታ የሚሰጡ ኢማም ዳረል ሂጅራ የስደቷ ሀገር መሪ ኢማሙ ማሊክ። ኢማሙ ማሊክ የትልቅ ዕውቀት ባለቤት ቢሆኑ ሁሉን ነገር አውቃለሁ እያሉ ፈትዋ የሚሰጡ አልነበሩ። በዛን ጊዜ በሳቸው ዘመን የሳቸው ንግግር ድንጋይ ላይ እንደተነቀሰ ጽሑፍ ማለት ነው። የህዝብ መመሪያ ነው የሚሆነው። ተጠንቅቀው ነው ፈትዋ የሚሰጡ። ተጽዕኖ ፈጣሪ ስትሆን ሁሌ ንግግርህ መመጠን አለበት። ትውልድ ይዘህ ነው የምትጠፋው። ዘለቱል ዓሊም ዘለቱል ዓለም ነው የሚሉት። የአንድ ዓሊም ማዳለጥ የዓለም ማዳለጥ ነው የሚሆን። ብዙ ሰው ይሳሳታል። እሳቸው ጋር ሰው መጥቶ ፈትዋ ሲጠይቅ የሚታወቁበት ቃል ላ አድሪ አላውቅም። አንዴ ወደ 80 ምናምን ጥያቄ ይዘውላቸው መጡ። ከዛ ውስጥ 35ቱን አላውቅም ብለው መለሱ። ሌላ ጊዜ 40 ጥያቄ መጣላቸው። 5ቱን መልሰው 35ቱን አላቅም ብለው መለሱ። ከዚህም ከፍ ያለ አንድ ሰው ሀገር አቆራርጦ የማህበረሰቡን ጥያቄ ይዞ መጣ። እሳቸው ፈትዋ ሊጠይቅ ጠየቃቸው። አላቅም ማለት ሀገር አቆራርጬ መጥቼ ህዝቡ እየጠበቀኛል። አዎ ለህዝቦች ተመለስና የመዲናው ኢማም አላቅም ብሏል በላቸው አሉ። ጥንቃቄ ነበራቸው። ፈትዋ እንደኛ ከኪስ ተወጥቶ አይሰጥም ነበር። የአላህ ዲን ላይ መፈረም ማለት እኮ ይሄ ነው ህጉ ማለት። ስለዚህ ፈትዋ ምን ይሻል? እሳቸው ዘንድ ጥንቃቄ አውቀውት እንኳን ፈትዋ ከሰጡ ኢነ ظኑ ኢላ ظነን ወማ ነሕኑ ቢሙስተይቂኒ እንዲህ ነው ብለን እንግዲህ መላምት ተሰጠናል እርግጠኞች አይደለንም ይሉ ነበር። ብዙ ጊዜ ፈትዋ ከሰጡ በኋላ ኢማሙ ማሊክ ረዲየላሁ ተዓላ እንደዚህ አይነት ኢማም ለዚህ ዘመን ያስፈልገናል።